ከዛሬ 10 ወር በፊት የሮሃማና የሀብታሙን ጉዳይ እኔም ሰርቼው ነበርና በጣም በቃ ማለት በጣም መነጋገር የነበረ ጉዳይ ነው። ሰይፉ ሾው ላይ ቀርበው ደግሞ እሱ ይቅርታ አድርጎላት ምናምን ትንሽ ምናምን ነገር ብላት በቃ ብቻ ያለው ቫይብ በጣም ያስፈራ ነበር። የምትወዱትን ሰው በዛ ልክ ሲጠላችሁ ማየት በራሱ በጣም ከባድ ነበርና ግን የጊዜ ሂደት ሆኖ ሁለቱም ከልብ ይቅር ተባብለው አሁን ላይ አብረው መሆን ችለዋልና የምር እኛ ሰዎች ከውጭ ያለን ሰዎች ምንም አይነት ፍርጃ ብንሰጥ ምንም ብናሽቃብጥ ምንም የተለየ አጀንዳ ይዘን ብንነሳ መሆን ያለበት ነገር ከመሆን ወደ ኋላ አይልም። የእውነት ለዛ ነው ስትጣሉ በልክ መሆን አለበት የሚባለው። ጸብ ላይ ነገ መታረቅ ሊኖር ይችላልና ጥላችሁ ልክ ይኖረው እንደማለት ነው። እና በጣም ብዙ የሚዲያ ሽፋን ያገኘ ጉዳይ ቢሆንም በጣም ብዙ እሷንም የሷም ወገን ሆነው እንትን ያሉ ሰዎች ነበሩ። የሱም ወገን ሆነው የደገፉ ብቻ እርስ በርስ የሆነ የብሽሽቅም ሆኖ ነበር ጉዳዩና ዛሬ ጊዜ አልፎ ጊዜ ማይሽረው ቁስል የለም እንደሚባለው ያው እርስ በርስ መበዳደላቸው ምናምን ቀርቶ ሀብታሙ ይቅር ብሏት አሁን ላይ አብረው ሆነዋልና አላውቅም የምር ደስ ብሎኛል። ሰዎች ሲጣሉ ከምናገኘው ማለት ሲጣሉ ኬሊን ተጣሉ ብሎ ከማውራት ይልቅ ታርቀው እንደዚህ ፍቅር ሲሆኑ እውነተኛ ስሜት አለ። የእውነት በጣም ነው ደስ ያለኝ። ብቻ እግዚአብሔር ያዝልቅላቸው። የምር ደስ ብሎኛል። እናንተ ምን ተሰማችሁ?